ውበት ነው ከምንም በላይ ማለት ነው። በጣሊያን ጦርነት ጊዜ ወንዱ ጦርነቱን ጣሊያንን ያሸነፈችው በመሪነት ስትመራ የነበረችው ጣይቱ ሴት ነች። ሴትነት በውትድርና ውበት ነው። ሴትነት በቢሮ ሰራተኝነት ደግሞ በጣም የሚበልጥ ውበት ነው። ሴትነትን ላከበረ ካዝማነት ነው። ካዝማ ደግሞ ቤት ነው። ቤት የሚሰራው በሴት ነው። እሺ አንቺ ሴት ይላል የግጥሜ ርዕስ። ዓለም ውላ ስታ አልነጋ ያለሽ ለታ ብቻሽን የቀረሽ የጠፋሽ ሲመስልሽ አጋርን አስታውሺ ብርታቷን አትርሺ። ብቻዋን ተትታ ማንም በሌለበት ረጭ ባለ ቦታ የሚሰማው ነገር ለእናት የሚከብድ የጨቅላ ድምፅ አይታ ጭር ባለ በረሃ ከቶ የሚመሰረት ታሪክ የሰራች ሴት ከወዴት ተረሳች? ባፈቀርሽው ክህደት ባከበርሽው ውርደት ጥሩነትሽ ጠልቶ ንጽህናሽ ሽቶ ግራ የገባሽ ነት ማርያምን አስታውሻት። ወንድ ያልነካት ሆና ምሳሌ እንዳልነበር በሷ ቅድስና እንዳልተመረጠ የሷ ንጽህና እንደዛ እንዳመነዘረች ዓለም በሷ ፈርዶ ድንግል ሆና ማርገዝ እውነቱ ተጋርዶ ብቻዋን ስትቀር ተሰዳ ስትኖር ብቻዋን አምጣ ልጇን ስትታቀፍ ሲጠሏ ስትገዝፍ እምነቷ ሳይሸረፍ አስታውሻት ሰው አይደል የከፍታዋ ውል አትርሺ ሰው አይደል የልቀናዋ ድል ብርታትሽ ጥንካሬሽ ያለሽ ብርታት ጥንካሬሽ ያላንቺ ያመጣሽ ሴትነት ውበት ነው አትርሺ አስታውሺ ከጨረቃ የምትበልጥ ከፀሐይ የላቀች ለወንድ ልጅ ድምቀት ብርሃን የሆነች ሴት ማለት ሚስጥር ነው። ሴት ማለት ቅኔ ነች የፈጣሪ ስጦታ የተባዓታት ጌጥ። ሴት ማለት እንቁ ነች በሷ ለሚያጌጥ። እኔ ሴት ነኝ አቅም ያለኝ የምሰራ መሸነፍን የማልፈራ ምፎካከር ከትላንቴ ስተቴ ነው ብርታቴ። ሴት ነኝ እንደ እናት የምመክር እንደ እህት የማከብር ባለኝ አቅም የማልፈራ ሴት ነኝ። ታሪክ ሰርቶ ያወረሱኝ ብልሃትን ያቀመሱኝ እልፍ እንስቶች አቅማቸው ሴት መሆን ነው ሚስጥራቸው። ሚዛን የምደፋ ምፎካከር ከወንድ ይልቅ የምከባበር የኔን አቅም የሴትነት አላገኘው በወንድነት። ለዛም ነው ግልጽ ቅኔ ወንድ ወንድ ነው ሴቷም እኔ ነኝ። ከዚህ በመቀጠል ያው